እና የፀሐይ ሁኔታ በቃ ምንም አንተ ዘንድሮ ክረምት ምንድነው እናንተ ጋር ነው? ሁሉም ጋር ነው እርግጠኝነት። እኔም ብቻ መርጦ ይነካኝ ነው። ያው አንተ ትስባለህ እርግጥ ፀሐይና ብርድ መስከረም ሆነ እኮ የመስከረም ጭራሽ ክረምት አይመስልም። ሁሉም እናንተ ጋርም ነው። ኮመንት ላይ ጻፉልን እናንተ ጋርም ከሆነ ለቃርኩልን ምን አርኩ እንደሚለን አልቻልም። ጭራሽ ለእንትኑ ለሰብሉ ለምንም ጥሩ አይደለም። እኛ ራሱ ከለራችን ከለር አልቀየርም። በዛ ላይ ደግሞ ናውን አፍቆናል 13 ወር ሙሉ ፀሐይ አለ 13 ወር ጸጋ ለማንኛውም በሌላ ቪዲዮ አዲስ ቪዲዮ ዛሬ ተበልተናል። ልንሰቅ ነው ዛሬ በከባድ ነው የመጣው። ወጣ ነው ዛሬ ወጣ ብቻ ወጣ ንግግሩን ግን አንቋቋመው አንሰማለን አንፈርድም ምንም አናሳልፍም። ነው በቃ ሪካርድ ተደረገ ተፖሰተ ወይ ያው ከስራ ቦታ ነው የምናስተላልፍላችሁ። ያው ትረዳላችሁ መቼም ደግሞ ሰብስክራይብ አድርጉን እንጂ ምንድነው ዝም ብሎ መኮንኮም ያን በጣም ሰብስክራይብ የለም። እርግጥ ነው ኢንቦክስ ምናምን የምታረጉት ፖስት ምናምን በርፋይዛችሁና በጣም ተመሽ አንደኛው ልጅ ነው ያስተከርከው ተመክቶናል። ሌላው ቴሌግራማችንን እናስቀምጠዋለን። ሰብስክራይብ በተኗን ጫን በሏት። ላይክ እንኳን እንዳሽ ልትሰሪ ሄድሽ ኦሮሞ ጋር አንቺ ወለወልዳ አንቺ አታሞቂት ምን አንዳሽ ልትሰሪ ሄድሽ ኦሮሞ ጋር አንቺ ወለወልዳ አንቺ አታሞቂት ምን አንዳሽ ልትሰሪ ሄድሽ ኦሮሞ ጌታ ይወድሃል። አንቺ ወለወልዳ አንቺ አታሞቂት ምን ልትሰሪ ቂጥሽን ትመቻለሽ ተይ አጋሚ ምን ይሰራልሽ ነው? አማራውን ድረስ ያጋ ዘጥ ምን ልትሰሪ ሄድሽ? አሜሪካ ቁጭ ብላ እዚህ ጋር ደስተኛ ካሉ ታስበው አንድ ቀን ቆይ ላይቭ እንገናኛለን። ምን አባክ ነው በቅርብ ማብደው ዘልዛላ ኢትዮጵያን ያዋረድካት አንተ ነህ። መረን የለቀቃችሁ በየትኛው መጽሐፍ ቅዱስ ነው ጸጉር ቀጥለሽና ጥፍር ቀጥለሽ ውጭ የሚል? አንተ ወራዳ ጴንጤዎችን ጠቅላላ አጭር ቀሚስ አድርጋቸዋል እንዴ? ቤተክርስቲያን ወዝወዝ የምትሉ አይንሽን ጨፍነሽ አፈንድለሽ አናውቅሽም እንዴ? ባለም ላይ ተደረገ ነጮች እኮ ይሄን ያደርጉት እኛ ያገባለን ልትመለሚ ነው እዚያ ቦይፍሬንድሽን የምትሄጂው ኢየሱስን ብለሻል። አንዳንዱም የሰንበት ተማሪ በኦርቶዶክስ ወንድ ለመመልመል ነው የምትሄጂው። ወንዱም ሴቷ ያችን ቆንጆዋን መቼም ድንግልና ስለተባለ ጡቷል ይቀይር ፈሳ ንግስት ማለት እኔ ለራሴ ምሳሌ ለባሌ ንግስት ልሆን እችላለሁ። ለምን እሱ ጉረጅች የተዋሃና ምንሽ መጀመሪያ አባትሽን ቢቆጨኝ ቀይር ፈሳ ይሄኔ እኮ አባቷ ቆጥ ላይ ነው የሚተኙ ችግረመና ዱቄታ
አፏራችሁ ላመጣች መቀስቀሷ ነው በሷ ቤት ጓንደሬ ነኝ እኔ እንዴት ለሚስት ለባለ ንግስት ነው ማይም ለምን እኮ አረብ ሀገር እንደተሻች አታውቂ ባች ሙጀሊያ ምቺ እግሯን ነበር መቁረጥ ይታባታች አንተ አይመለስ በቃ ማዳም ከሆነ ይታባቷ ልጅ ጎንደሬዋ አንተ ሌባ ትላለች ሌባ ልጅ ወርትክ በብሎክ ነው ምሽልሻንቺ ድንቆሮ እንዴ ገረዳ ማረጫቱበት ጎበዝ አረ ሸራርጎ ሰውስ ነው ነገር ደግሞ ከሁለት ቀን በፊት ወደ አስመራ ዲፕሎማሲ ልንከፍት ብለው ሰው ላኩት የተባለው ትናንትና ደግሞ ሳይመሽ ባነጋ ገና ምሽት ላይ ሻይ እየጠጣን ሰበር ዜና እስክንድር የላከው ጀግና አስመራ ገባ። ሰውዬው ላከው ወደ አስመራ ለእስክንድር ከሁለት ቀን በፊት አለ። ትናንትና ደግሞ ምን አሉ? ደስ ይበላችሁ እንኳን ደስ ያላችሁ ዲያስፖሮች የመከላከያ መስመርና ቢሮ ከፋችሁ ከአስመራ መግለጫ ሰጥቶ ሽልጥ የሽልጥ ልጅ ይናህያልሽ አንተ አስመሳይ ሆዳም ቆሻሻ አንድ ሰው ለ10 ሰው ሼር አድርግ ምን የብራንድ ቀርማ ንግባለት ቦታ እስከማን ያ እስከማን አንድ ቀን ገብተን ይስተላልፋል ያዋለ ምን ይመጣል አንተ ለዚህ ነው እንደዚህ ተሰጥቷል አራስ አንመጣለ ሞታ አንድ ቀን ይጠብቃል ይራርጉለት ይሆን መጣለ በቃ ይጠብቀናል ባትፈራ ትደበቃለህ ገባ ገባ ብል ሀብታም ቆያለሁ ከታች ምን አባሰማ ውጣ ግባና ተመልከት አለ ብሎክ ነው ማድረግ እያንዳንዱ ግባ ወደ ውስጥ እያየው ነው ከታች ተቦርነ የምትባል ሰው ግባ ግባ ታማበየ እያየው ነው እያንዳንዱ አበበ ያስተምረናል እያንዳንዱ አብይ አህመድ ከአዲስ አበባ ግባ ወደ ውስጥ ታማበየ እያየው አብይ አህመድ ከአዲስ አበባ እኛ አላለም ፀሐዩ መንግስታችን ራስ ክረምና አንተ የጀዝባልሽ እውነት ሲነገርህ ሰክሯል ምናምን ትላለህ ደደብ እውነት ራስ ክረምና አንተ የጀዝባልሽ እውነት ሲነገርህ ሰክሯል ምናምን ትላለህ ደደብ ደግሞ ይሁን የጀዝባ የተዋናም ልጅ ከልጅ ጋር ነው የራሱ ዩኒቨርስ አለ ለስድብ ተዘጋጅተህ የምር እንደ ወንድ ልጅ እኮ የሆነ አላ ዱላ ምናምን ነው ማግራት የሊጥ ልጅ ሊጥ ስለሆንክ እኮ ሊጥ ተሸካሚ ተኩሳት ገባ ወጣ ሰላም ሰላም እንዴት ነው ፓፓ አማን ነው ወረደ ይሄ ዝንጅብል ለቃሚ
ሰላም ሰላም፣ እንዴት ነው ፓፓ? አማን ነው? ውረድ። ይሄ ዝንጅብል ለቃሚ ነውረድ። ፓፓ ምናምን የሚባል ነገር አይሰራም። እኛ ስራ ላይ ነው፣ ስራ እየሰራን ነው። ሞጣ ዘ ቢልዲንግ። እኔ ህንጻ አይደለሁም፣ ኢን ዘ ቢልዲንግ ነው ይባላል። ማይ ውረድ። አረ ሞጣ ገደልከ። ሞጣ ዘ ቢልዲንግ ካልክ ሰውየው ህንጻ ነው እያልክ ወሸላ የሚልኩትን ብሎክ አድርጉ። ሮኪ ነው እንዴ? አንተ ኤክስፕሌን አደረገ። የሙስሊም ጾም ነው ይመቸኛል በእውነት። ኦርቶዶክስ ነው በሽምብራ ጾም እያለ ሞትን እኮ እዚህ የሙስሊም ጾም ነው ይመቸኛል በእውነት። ኦርቶዶክስ ነው በሽምብራ ጾም እያለ ሞትን እኮ እዚህ ተቃጠልን፣ አለቅን እኮ እኛ እኮ ሙስሊም ተመራጭ እምነት ሙስሊም እኮ ይኸውልሽ፣ ሙስሊም እኮ ተመራጭ እምነት እየሆነ ነው። ቀኑን ሙሉ ወጥረሽ ትጾሚያለሽ። ሰላም ሞጣ፣ እንደት ነህ? ሰላም ነው አጥል እኔ የሚቀጥለው ሀሳብ ባለፈው ሰድበኸኝ ነበረ። አዎ ለምንድን ነው የሰደብከው? ፋዘር ደውሎኝ ከሞጣ ጋር ለምን ተሳድበኛል ብሎኝ። ከብት ስለሆንክ ነው። ምን አንተ መሰደብ ሳይሆን አንገትክን እኮ የምትቆርጠው። አብሮ ነው መሰለኝ የሰደበው ከናባቱ። የምር ማለት ነው። በኢንተርኔት በኢትዮጵያ ኢንተርኔት ለሞጣ የሚሳደባል እኔ እንደዚህ የሚሳደብ ሰው በስማ ምንም አላረኩም። በጣም ነው ለስድቡ ትላለህ እንዴ? ባገኝ በማከሮ ነበር አንገትህን የምቆርጥ። ለስድቡ ትላለህ እንዴ? ባገኝ በማከሮ ነበር አንገትህን የምቆርጥ። ይሄ ሰው ነው አሁን ይሄ ኦሮሞን ነው የማይወክልም። ኦሮሞዎች እንዲህ አይነቱን አጥፉት። አማራ ነጥፋለው ሎተሪ አዟሪ ከምታስ ደምቆሮ አለኔ ሸርሙጣዎች በሰለች ኩን በቀላሽ እያልሽ ገንዘብ የምትሰጭ የዘመኑ ገረድና ደንቆሮ የገረድ ልጅ ማይም ትግሉን ገደልሽ። አማራን እኮ ተጠይፈሽ ምን በአማራ ፋኖ ስም ብትይ ምን በአማራ ስም ብትይ በዘመርኩም በቀለ ስም $500 የምትይ መቀመጫሽን አሳብጠሽ የጥቁር አጭር ምንሽር እንደ ሸንኮራ ስለተ እንዴት ነህ? ቀጥል። አንድ ደቂቃ አለ። ቀጥል። ያው ደህና ነህ? አንዳንዴ የምትናገረው ነገር እውነት ናት። እዛ ላይ በጨዋታም በምንም እያረክ ስለሆነ ደስ ይለናል። ፈታ እንልብሃል። ዞሮ ግን የአማራውን ትግል በጣም ነው የምወደው፣ በጣም ነው የማከብረው። ነገር ይናገራል። አሁን እኛ የምናየው ተቆርጦ የምናየው በቃ ስድብ ላይ ወንዶ ተባለ ነገር አያጣም። ፖለቲካ በጣም እኔ አይመስለኝም። ጀነስ የሚፋታ ነው ይመስለኝ እያስገባቸው ምናምን የሆነ በቃ አቃቂር እየወጣ የሚፋታ ነው ይወርድለታል እኮ ደግሞ እዛው በጣም ወይ መቼም
ክላስ እኔ ከቁም ነገር የሚቆጥረው ያለ ሰው አይመስለኝም። ያ ነው ስድብ ብቻ ነው ማለት ሰላም ስትሉ ገና አላውቁ አረ ወጣትን ካላሳተፈ ካላማሩት በጣም ነው የሚያስወራው። ምንም አወራ አውረድ እርግጠኛ አንተ ነው ቂጤን ጣይ በጣም ነው የምወደው፣ በጣም ነው የማከብረው። ግን አሁንም ቢሆን ቂጤን እንቀጠቀጣል። ሳውራ ከራሱ የተንቀጠቀጠ ነው የማወራው። በቃ ይሄ እውነት ነው። በቃ እኔ እወዳለሁ። ቂጤን እንቀጠቀጣል። አሁንም ይንቀጠቀጣል። በጣም ደስተኛ ሆናለች። ኤክሳይትድ ሆናለች። ይንቀጠቀጣል። ምን ይችልበታል? ስድብ አልችልበትም። ሌላው እኮ ፕሮፌሽናል አድርጎ ይዞታል። ስድብ ለ30 ደቂቃ ይሰድባል እኮ ልጅ። አንተ ደደብ ኦሮሞ፣ አንተ ደደብ ኢትዮጵያዊ፣ አንተ ደደብ አማራ። አንቺ በጫ ኧረ እኛ ምንም አናውቅም። ከደሙ ነፃ ነን። ያው ቁጣን ያሉኛ ምን እናድርግ? ሪአክሽን ስራና እስቲ በሞጣ ብሎኝ ነው እንደዚህ አይነት እኔ ከደሙ ነፃ ነን ነው። አይ ፖለቲካ ይሳደባል። ሞጣ አለ ምናምን ብሎኝ ነው። እኔ የማውቀው ነገር የለም። ሶፋራ ስቆኛል። እኔ ደብረ ወርቅ ላይ ምናምን የምታንቺ አተላ የበት ተሸካልሽ ከነው ሽማሽ ነው መዘረግፍልሽ። አንቆሻሽ እየወጣሽ ደግሞ አቡና ልጭውለት ከነው ሽማሽ ግን ማለት ነው ስድቦቹን አስተውላችሁ ከሆነ የሆነ ነገር ልጅ ምናምን ይላል። የሆነ ነገር ልጅ የእንትን የዘጠናዎቹ ስድብ ይመስለኛል። ሰላምታ ምናምን ስንሰዳደብ የሆነ ነገር ልጅ ምናምን ይባላልና አፓተርኑ ገባኝ። ሞጣ ደረቆት ተሸካሚ ደግሞ መጣስ ማስታወቂያ ቀጥል ዳኒ። ሰላም ነው ሞጣዬ፣ እንዴት ነህ? ሰላም ከየት ነው? ጤና ይስጥልኝ። ከፈረንሳይ ነኝ። እንዴት ነው? ሁሉ አማን? ፈረንሳይ ሰንኮን ብሔር ምንድን ነው ወንድማችን? ዳኒ ብሔሬ ኦሮሞ ነው። ኦሮሞ በጣም ጥሩ። ኦሮሞማ ጥሩ ብሔር ነው። ቀጥል። የት ነው? የአሩሲ ልጅ ነው? አረ የጅማ ቡናው የአባ ጅፋር። በተለይ በጣም ነው ማደንቀ ሞጣዬ። ወጣው ታውቀዋለህ? አንተ ታውቃለህ? ትልቅ አመቻችቶ ነው። ቀጥል ዳኒ። ሰላም ነው ሞጣዬ። ሰላም ከየት ነው? ጤና ይስጥልኝ። ከፈረንሳይ ነኝ። እንዴት ነው? ሁሉ አማን? ፈረንሳይ ሰንኮን ብሔር ምንድን ነው ወንድማችን? ዳኒ ብሔሬ ኦሮሞ ነው። ኦሮሞ በጣም ጥሩ ብሔር ነው። ቀጥል። የት ነው? የአሩሲ ልጅ ነው? አረ የጅማ ቡናው የአባ ጅፋር። በተለይ በጣም ነው ማደንቀ ሞጣዬ። ወጣለሁ ታውቀዋለህ? አንተ ታውቃለህ? ትልቅ ምን ሆነ ነው አንተ ደግሞ? እኔ ያው ትልቅ ተሆንኩ በኋላ ነው የታመምኩት እግሬን ማለት ነው።
ሁለት እግር ነው። በክራንች ነው የምሄደው። በክራንች ስንት ልጅ አለ? ሁለት ልጆች። ስንት ዓመት ናቸው? ምን ሆነ ነው አንተ ደግሞ? እኔ ያው ትልቅ ተሆንኩ በኋላ ነው የታመምኩት እግሬን ማለት ነው። ሁለት እግር ነው። በክራንች ነው የምሄደው። በክራንች ስንት ልጅ አለ? ሁለት ልጆች። ስንት ዓመት ናቸው? አንደኛው 5 ዓመት፣ አንደኛው 2 ዓመት። ወገብ እንዴት ሰራለህ? ወሻ ላይ ቆማል ማለት ነው። ሰሞኑን ግን ማለት ነው በደባበደ ኤፒሶድ ነው እየተመለስን ያለ ነው። ቆምኩቴን ክረምት የሞጣ እርግጠኝነት ይመቻቸዋል። የሞጣ ራጆች አብሶ ኦሮሞ ወታደር ካልከው እዚያ ነው አፈንድዶ እዚህ ጋር ነው። በቃ እዚህ ጋር አምስታችን እዚህ ያለን መሪው ይሻቃይራል። በቃ እኛን አትምታ የሚል ወታደር በፍጨት ነው የምትማርከው። ደቡብ ነው ቀድሞ ይላል ወስንበት የሚል ወታደር አሽሽታ ከሙዙን አንጓውን አሽሽት ምንድነው ጋሩን አሽሽት ያለበት ተቆሰነ ያገባኝ ምንድነው? አንዳንድ ሰዎች የብሔር ብሔረሰብ ነበር እንዴ? ምንድነው ከፍቶ የብሔር ብሔረሰብ ከአምስቱ ቅኝት አይወጣ። ቴዎድሮስ ካሳሁን ብትለው ዲሽታጊና ብትለው ከአምስቱ ቅኝት እኮ አይወጣም። በቃ የአማራ ቅኝቶች ናቸው። ከዚያ ውጭ የዓለም ሙዚቃ ባይዘው የአምስት ቅኝት ነው። የአማራ ነው አምስቱ ቅኝቶች። ምን እዚያ ምናምን ትለኛል። ብሔር ብሔረሰብ ምን ይሰራልኝ? ደወደት ነስራ እንደኔ ያለ ሲጋራ እያከታተልኩ እያጨስኩ ያደኩ ሰው እንዴት ዜዶ ማርሻል ብትበጣስ ማለት ነው። ወራቂው የሚያስፈራረኝ በጣም የሚፈሩኝ ከተማ ራሱ ረጅም የሚያስፈራራኝ ዓመት የኖርኩት እስከ መጨረሻው ስለምሸኘው ነው። እንዳንተ አኩስዬ ምናምን አልተውም። ወደሚቀጥለው ወደምትናፍቃት ገነት ልካለሁ። ስለዚህ በጣም አራንስ ሞጣ ባሩድ የሚያጨሰው ሆናል። ሞጣ የቄራ ልጅ ነው ይገላል። ቄራ እኮ በሬ ነው ያለ። በሬ ጭንቅላትና በሬ ነው ያለ። በሬ ጭንቅላት የሆነ ጎረምሳ አለ። በሬ ጭንቅላት ማለት ለሀገር ልጆች ሆነ በቄራ ሳልፍ እና በሬ ነው ያለ አህያ። እኔ እኮ ቄራ ነው ያደኩት። አበር ሶስቱን የቡድን መሪ ታውቀኛለህ አንተ ምናምን ሰፈር ያቀላል። ግን የምር ግን ማለት ነው የእንትኑ ይሄ የፋሚሊ ስታተሱ ምን ይመስላል? ልጆች ያሉት እንዴት ነው የሚያኖራቸው? ማለት አንዴ ልጅ እኮ ነው ማለት 911 ሊደውሉበት ይችላሉ። ውጭ ሀገር አለ ያለው
መጀመሪያውንም ሲያሳድጋቸው እኮ ያው መቼ ሲሆን ፊቱ ምናምን ኢነርጂው ምናምን አዛ ሲሆን አረ የለማይ ወይንም ማለት ነው እያስተዳደራቸው ነው። አረ እኔ ስራ የሚሰራ ሙላ አይመስለኝም። ጀለስ አሁን በጣም ብዙ ላይ ስራ ያለው ከባድ ነው ግን እኮ በዚህ ማደግ በዚህ ሰውዬ እኮ ማደግ አበሻ ነው አማርኛ ወይ እንዳይሰሙ አድርጎ ያሳድግና ግን እኔ ቤት ውስጥ ጤነኛ አይመስለኝ። ኢነርጂ መቼስ እንዲሁ አሁን የህዝብ ነው የሚነቃ ጎበዝ። የአማራ የሚባል አሁን ሀገሪቷን ይዟ ካልጠፋ እሱ የሚድን ይመስላችኋል? ምን አደረጉ? ከኔ ወንድም ጀምሮ 40-80 ዓመታት እያሉ ሌላ ክልል ሲሰዱ አለብን። የማይሰደው ብሔር ምንድን ነው? እስካሁን ሁሉንም በቃ አማራ ነኝ ስለው ውረድ ይለዋል። ኦሮሞን የቀደመው አንገባለን ሞጣ ጋር ሞጣ እንዴት ነህ? ሰላም። እስቲ አንድ ጥያቄ ልጠይቅህ። አብይ አህመድን ጠይቅ። እሱ ሳይሆን አንተን ነው መጠየቅ የፈለኩት። ሞጣ እንዴት ነህ? ሞጣ እንዴት ነህ? ሰላም። ዛሬ ይለያል። እስቲ አንድ ጥያቄ ልጠይቅህ። አብይ አህመድን ጠይቅ። እሱ ሳይሆን አንተን ነው መጠየቅ የፈለኩት። ገርፍሬንድን ጠይቅ። በእናትህ አንድ ጥያቄ ብቻ። ኦሮሞ ነህ? አዎ ኦሮሞ ነኝ። ቀጥል። እኔ በቃኝ፣ ዛሬ ይበቃናል። ከዚህ በላይ እንነካካለን። ፓርሱ ይጠብቁም። እኔ በዚህ ያልሰራው በቃ ከተረፍን ፓርቱ እንሰራለን። ያው ኔክስት በሌላ ከተደረገ አለን ነው